ኦሮሚያ ውስጥ ተቃዋሚዎች በውጭ ኩባንያዎች ላይ ጥቃት ሲከፍቱ በሚሊዮኖች የሚቆጠር መዋዕለ ነዋይ ወደ ጢስና አመድነት ወርዷል። ከዚያ ሁከት በኋላ በመላ ኢትዮጵያ የአስቸኳይ ጊዜ ሁኔታ ታውጇል። ሪፖርተራችን ማርተ ፋንደር ቮልፍ ሰሞኑን ወደ አርሲ ዞን ዶኒ ከተማ ተጉዛ ነበር። በአካባቢው ያለ አንድ ኩባንያ በማህበረሰብ መሪዎች እገዛና ርብርብ እንደምን ከጥቃት ሊተርፍ እንደቻለ የሚተርክ ዘገባ አጠናቅራለች። ሶሎሞን አባታ ያቀርበዋል። ማራንኬ ፕላንትስ ኩባንያ ከአዲስ አበባ በስተደቡብ ወደ 125 ኪሎ ሜትር ርቀት ላይ ይገኛል። የማራንኬ ፕላንትስ ባለቤት ማርክ ድሪሰን ላለፉት 13 ዓመታት ኢትዮጵያ ውስጥ ነዋይ አፍስሰው ሲሰሩ የኩባንያቸው መጻኢ ደህንነት ጉዳይ አሳስቧቸው እንደማያውቅ ተናግረዋል። ባለፈው መስከረም 24 የተፈጠረው ሁኔታ ግን ያንን የመተማመን ስሜት ቀይሮታል። በአካባቢያቸው የነበሩ ብዙ ቁጥር ያላቸው ኩባንያዎች በእሳት ሲጋዩ አይተዋል። የሁከቱ መጠን እያደገ የሰው ቁጥርና ጩኸቱ እየበረከተ ሲመጣ ቀጣዩ የእርሳቸው ኩባንያ እንደሆነ መረዳታቸውን ይናገራሉ። ማራንኬ ፕላንትስ ለውጭ ገበያ የሚላክ አበባ የሚያመርት ተቋም ነው። ተቃዋሚዎቹን እዚህ መግቢያችን አካባቢ ዱላና ስለት ይዘው አየናቸው። ሁኔታው በጣም አስፈሪ ነበር። ለነገሩ ኦሮሚያ ውስጥ የተቀጣጠለው ተቃውሞ ከአንድ ዓመት በላይ ለሆነ ጊዜ ቢዘልቅም እንዲህ አይነቱ በውጭ ኩባንያዎች ላይ የተሰነዘረ ጥቃት ሲከሰት ግን ይህ ለመጀመሪያ ጊዜ ነበር። መስከረም ከጠባ አንስቶ ከ10 በላይ ኩባንያዎች ላይ ጥቃትና ጉዳት ደርሷል። ተቃዋሚዎቹ የሚሉት መንግሥት ለውጭ ባለሀብቶች የሚሰጠውን መሬት ከባለ አነስተኛ ይዞታ ገበሬዎች ላይ ያለበቂ ካሳ ክፍያ ሲነጥቅና ሲያፈናቅል ቆይቷል ነው። ማራንኬ ፕላንትስ የሚበልጡት ሴቶች የሆኑ 1200 ሠራተኞችን ቀጥሮ ያሰራል። ከሠራተኞቹ አንዷ ለሆነችው ለብዙዬ መኮንን የቤተሰቧ አባላትና ጓደኞቿ እየደወሉ ተቃዋሚዎቹ እርሷ በምትሠራበት ተቋም ላይ ጥቃት ሊያደርሱ እንደሆነ ሲያስጠነቅቋት መዋላቸውን ለማርታ ነግራታለች። ድርጅታቸው ብዙዬንና ሌሎቹን ሴቶች ሠራተኞች ወደ ቤታቸው እንዲሄዱ አደረገ። የብዙዬ ባለቤት ግን እዚያው ማራንኬ ፕላንትስ ማሳ ላይ ስለሚሠራ ስጋቷ አልተቃለለም። እዚህ መተን ነበረ። እዚህ እየሰራን እያለ ይሄ ካምፓስ በየቦታው ተቃጠለ ሲሉን ደነገጥን። እኔም እሱም ስራ አተን ነበረ። ልጆቻችን የምናሳድግበት ነገር የለንም ነበር። የምንተዳደረው በዚህ በካምፓስ ነው። ስለዚህ በጣም እንጎዳ ነበር። በራሳችንም ሆነ በልጆችም ሆነ በጣም እንጎዳ ነበር። በእኔ ማለት ነው። በራሴ በጣም ጉዳት ይደርስብኝ ነበር። ኢትዮጵያ ባለፉት 10 ዓመታት ምጣኔ ሀብቷ እጅግ በተፋጠነ ሁኔታ እያደገ መሆኑን ስትናገር ብትቆይም የሥራ አጡ ቁጥር ግን አሁንም ሰማይ ጠቀስ ነው። ከሕዝቧ ከሩብ የሚልቀው የሚኖረው ከድህነት ወለል በታች ነው። በማራንኬ ፕላንት ዙሪያ ያሉት ኩባንያዎች ሲቃጠሉና ሲዘረፉ ድሪሰን ግን ዕድል አልራቀቻቸውም። የማኅበረሰቡ መሪዎችና የሀገር ሽማግሌዎች ፈጥነው በሞተር ብስክሌት እየሆኑ ደረሱና በድርጅቱ በር ላይ ቆሙ። እጅግ የተቆጣና ይገነፍል የነበረውን ቁጥሩ የበዛ ተቃዋሚ እየገሰጹና እያረጋጉ አስቆሙት። ዋይ ሙልቺስ ሞርሚንስኬ ዋይ ቡልቺን ሰጋሪት ከናፍ ኢም ድርጅት ከነጉቡ ተቃውሞ የተነሳው መልካም አስተዳደር በመጥፋቱ ምክንያት ነው። ይህንን ድርጅት የማቃጠል ሰበቡ አይታየኝም። በመልካም አስተዳደር መጥፋት የተነሳው ቁጣ ደግሞ ከክልል ሽማግሌዎች ጋር በመነጋገር መብረድ መስተካከል አለበት። ወደፊትም እንደሚስተካከል ተስፋ አለን። ከሀገር ሽማግሌዎቹ አንዱ የሆኑት ኦቦ ሹሚ ተሊላ ናቸው። ከዚያን ጊዜ አንስቶ አዛውንቱና የማኅበረሰቡ መሪዎች ከድሪሰንና ከሀገሬው ሰው ጋር ችግሮቻቸውንና ብሶታቸውን እያነሱና እየመከሩ መቆየታቸውን ኦቦ ሹሚ ለማርታ ቫንደር ቮልፍ ነግረዋታል። ይህ ሁኔታ ለኢትዮጵያ ማደግ ጉልህ ድርሻ እየተጫወተ መሆኑ የሚነገረውን የውጭ ቀጥተኛ መዋዕለ ነዋይ ሊያስቆመው፣ ሊያስተጓጉለው ይችላል ሲሉ ስጋታቸውን የሚገልጹ ብዙ ናቸው። በእርግጥ አሁን ማራንኬ ፕላንት የምርት ሂደቱን በነበረው ሁኔታ ቀጥሏል። የባለቤቱ የማርክ ድሪሰን ስጋት ግን አልተወገደም። ነውጡ ጨርሶ አላባራም የሚል ፍርሃት አላቸው። በመጪዎቹ ወራት ምን እንደምናደርግ ከደንበኞቻችን ጋር ተነጋግረናል። እናም እኛ የምናመርታቸው አይነታቸው ልዩ የሆነ አቅርቦቶች አሁን ዩጋንዳ ውስጥም ሊመረቱ በመሆኑ ችግር ቢፈጠር እንኳ ደንበኞቻችን
አገልግሎቱ አይቋረጥባቸውም። የኢትዮጵያ መንግሥት መስከረም 29 የአስቸኳይ ጊዜ አዋጅ ካስነገረ ወዲህ ጥቃት የደረሰበት አንድም የውጭ ኩባንያ እንደሌለ ተገልጿል። የኢትዮጵያ መንግሥት የውጭ ኩባንያዎችን የመተማመን ስሜት ለማጠናከር የሚችለውን ሁሉ እንደሚያደርግ አስታውቋል። የመብቶች ተሟጋቾችና ተቃዋሚዎች የሚሉት ግን ከእንግዲህ ኢትዮጵያ ውስጥ ዘላቂ መረጋጋት ማስፈን የሚቻለው ተቃውሞና ቁጣን የቀሰቀሱ ችግሮችና ምክንያቶች ዘላቂ መፍትሔ ሲያገኙ ብቻ ነው።